የመጀመሪያው የቻይና ንጉሠ ነገሥት መቃብር ሲከፈት የተገኙ አስገራሚና አስደንጋጭ ነገሮች። በዛሬ ቪዲዮ ላይ ከ2000 ዓመታት በላይ ማንም ከፍቶት የማያውቀው በ700,000 ሰራተኞች የተሰራው የቻይና የመጀመሪያው ንጉሠ ነገሥት መቃብር ሲከፈት የተገኘው አስገራሚና አስፈሪ ነገሮች የምናይ ይሆናል። ከመጀመራችሁም በፊት ሰብስክራይብ በማድረግ እስከ መጨረሻው ተከታተሉ። የመጀመሪያው የቻይና ንጉሥ ሻይ ሁዋንግ ለ15 ዓመታት ቻይናን የመራ ሲሆን ገና በ13 ዓመቱ ነበር መቃብሩ መሰራት እንዲጀምር ያዘዘው። ይህንን ያደረገው ደግሞ ለመሞት ከነበረው ፍርሃት ነበር። በዚህም ምክንያት ላለመሞት የሚያስችል ነገሮች ሊኖሩ እንደሚችሉ በማሰብ ብዙ ሰራተኞችን እንዲፈልጉት ቢያዝም ስላልተሳካለት በስሙ ትልቅ መቃብር እንዲገነባ እንዳዘዘ መረጃዎች ያሳያሉ። ይሄ የከተማ ስፋት ያለው መቃብር ለቻይና ሕዝቦች ሳይቀር እንቆቅልሽ ሆኗል። ይሄ ግንባታ መቃብር ብቻ አልነበረም፣ የመሬት ውስጥ ለውስጥ ድብቅ ቦታዎች የያዘ ሲሆን ለመገንባት ከ700,000 ሰራተኞች በላይ ፈጅቶበት ነበር። እነዚህም ሰራተኞች ልምድ ያላቸው ገንቢዎች፣ ብዛት ያላቸው ሰራተኞችና እስረኞች ወይም ባሪያዎች ነበሩ። ይህም መቃብር ለመገንባት ብዙ ወጪና የሰው ጉልበት ፈጅቷል። ይሄ መቃብር በሚያስገርም ሁኔታ ከአንዳንድ ከተሞች በስፋት ይበልጣል። ስፋቱም 56 ስኩዌር ኪሎ ሜትር ሲሆን የንጉሱ መቃብር በብዙ ክፍሎች ተከልሎ በውስጠኛው ክፍል ነው ያለው። መቃብሩም ማንም እንዳይገባበት በሜርኩሪና በተለያዩ መሳሪያዎች ወይም ወጥመዶች ታስቦበት ነው የተሰራው። በ1974 የቻይና ገበሬዎች ሲቆፍሩ በድንገት ጠንከር ካለ ድንጋይ የተሰራ ወታደሮችን ያገኛሉ። በመቀጠልም ፍለጋቸውን ሲቀጥሉ እነዚህን በሺዎች የሚቆጠሩ ወታደሮችን ያገኛሉ። ከሁሉም በላይ የሚገርመው ደግሞ 1,000 ወታደሮች የተለያዩ ናቸው። የተለያየ ፊት፣ የተለያየ ቅርጽና መሳሪያ ነው ያላቸው። የያዙት መሳሪያም ከ2000 ዓመት በኋላ እንኳን ስለት አለው። ወታደሮቹም በደማቅ ቀለም ነበር የተቀቡት። ነገር ግን ረጅም ጊዜ ስለተቀመጡ ቀለማቸው ለቋል። በሚያስገርም ሁኔታም እነዚህ ወታደሮች የንጉሠ ነገሥቱን መቃብር ለመጠበቅ ታስቦ ነው የተሰሩት። እስከ ዛሬ ድረስ የሻይ ሁዋንግ መቃብር በ1000 ወታደር ሐውልት እየተጠበቀ ላለመሞት የነበረው ፍላጎት አብሮት ተቀብሯል። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በሌላ ቪዲዮ እስክንገናኝ ሰላም ቆዩ።